ኪም ጆንግ ኡን አፈነዱት። የሰሜን ኮሪያ ሚሳኤሎች፣ የኒኩሌር ቦምቦችና ሮኬቶች ኢራን ላይ ተራገፉ። ሶስተኛው ዓለም ጦርነት በደጁ ሆነ። የሰላም ተስፋ እንደ ሆርሙዝ ሰርጥ እየጠበበ ሆኗል። ትራምፕ አሻፈረኝ ብለው አጸያፊ ስድባቸውን ማሽጎድጎዳቸውን ቀጥለዋል። ድርድር እየተባለ ባለበት በዚህ ሰዓት ዓለም ይርድላት ኒኩሌር ታጣቂ አፈንጋጭ ሰሜን ኮሪያ ጦርነቱ መቀላቀሏን የእስራኤል ሞሳድ የስለላ መረጃ ገልጧል። በርካታ የአሜሪካ ፕሬዝዳንቶች ሶስተኛ የዓለም ጦርነት የሚጀምርበት ዕለት ከዕለት ወደ ዕለት እየሰፋ እንደሆነ ለዋሽንግተን ፖስት ተናግረዋል። የኪም ወደ ጦርነቱ ዘው ብሎ መግባት የዚህ ምልክት ነው እያሉ ናቸው። የሰሜን ኮሪያ አውዳሚ የኒኩሌር ቦምቦች በኢራን የመራገፋቸው ዜና በአይሁድ ሚዲያዎች በኩል በስፋት እየተሰራጨ ያለ መረጃ ሆኗል። ኪም ጆንግ ኡን እንደዛቱት እስራኤልን ሊያፈራርሷት ኒኩሌር ቦምባቸውንና አህጉር አቋራጭ ሚሳኤሎቻቸውን ወደ ኢራን ማስገባታቸው ታውቋል። የእስራኤሉ ሞሳድ የስለላ ድርጅት የሰሜን ኮሪያ ቦምቦችና ሚሳኤሎች ከቀናት በፊት ኢራን ውስጥ በስፋት መራገፋቸውን በስለላ መረቤ ደርሼበታለሁ ብሏል። መረጃው ቤንያሚን ኔታንያሁን እጅግ ያስደነገጠ ነው። ነገሩ ከሚታሰበው በላይ አክሮሮታል። ከሳምንት በፊት እስራኤልን አፈራርሳታለሁ ሲሉት የዛቱት ኪም እንደዛቱት ሊያደርጉ ጦርነቱን ለመቀላቀል ዳርዳር እያሉ ነው። ይህ በርካታ የፖለቲካ ያሲያን ዘንድ ሶስተኛ የዓለም ጦርነት ታወጀ ይሆን የሚያስብል ጥያቄን አጭሯል። በእርግጥም ዓለም ወደ ሶስተኛው ጦርነት እየተንደረደረች ይመስላል። ኪም እና ፑቲን ወደ ጦርነቱ ለመግባት ዳርዳር እያሉ ሲሆኑ ቻይናም ፈራ ተባ እያለች ነው። የአውሮፓ ሀገራት በይፋ በዚህ ጦርነት ውስጥ የሚገቡ ከሆነ ደግሞ በመጽሐፍ ቅዱስ የተጠቀሰው የአርማጌዶኑ ጦርነት መጀመሩ አይቀሬ ይሆናል የሚል የብዙዎቹ ትንበያ ሆኗል። ውድ የዳጉ ዴይሊ ቤተሰቦች ቀናችሁ እንዲያምር እንዲሰምር እንመኛለን። ሰሜን ኮሪያ ለመተኮስ ዘጋጅታለች። አሜሪካና እስራኤልን ያበሳጨ መረጃ ከመሸ ወጥቷል። የኒኩሌር ቦምቦችና ሚሳኤሎች ኢራን ገብተዋል። ይህንን መረጃ ሞሳድ አረጋግጦታል። ይህን ተከትሎ ሶስተኛ የዓለም ጦርነት አይቀሬ ነው የሚል ድምፅ ከፍ እያለ ነው። ጉዳዩን በዝርዝር እንመለከታለን። እንደተለመደው ቪዲዮአችንን ላይክ አድርጋችሁ በመጀመሪያ ጥቂት ደቂቃዎች አብራችሁ እንድትቆዩ ግብዣችን ነው። ኢራን የመካከለኛው ምስራቅ ታሪክ በአዲስ ብዕር፣ በአዲስ የታሪክ ጸሐፊዎች፣ በአዲስ ገጽ ላይ እንዲጻፍ እያደረገች ብቻ አይደለም፣ የዓለማችንን የኃይል አስተላለፍ ጭምር በግድ እንዲለውጥ ማድረግ የቻለ የዘመናችን ክስተት እየሆነች ነው። ይህ ጦርነት የሚቋጭበት የድርድር መንገድ በራሱ የሚፈጥረው አስደናቂ ታሪክ ይኖራል። ኢራን ዳግም በእስራኤልና አሜሪካ እንዲተኮስባት አትሻም፣ አትፈቅድም። ለዚህም ደግሞ አሜሪካ ምትፈራው ባይሆንም እማትደፍረውን ዋስትና ለኢራን ማቅረብ አለባት። አሜሪካኖች የሚያነቁት ዋስትና የሚሆነው ሀገር ደግሞ በዓለም ያሉት ሁለት ሀገራት ብቻ ናቸው፣ ሩሲያና ቻይና። እነዚህ ሁለት ሀገራት ደግሞ የመጪው ዘመን የአሜሪካን ኃያልነት ለመንጠቅ የሚሰሩ ግልጽ ተቀናቃኞች ናቸው። በእርግጥም ኢራን እያመሰቻቸው ነው። ዓለምንም ድብልቅልቋን አውጥታለች። ትራምፕ በኔታንያሁ ግፊት ተስበው በገቡት በዚህ ጦርነት በየዕለቱ ከ360 ሚሊዮን ዶላር በላይ እየፈሰሰ ነው። የሁሉ መስዋዕትነት ለምን የሚል አሜሪካኖች ይህንን ጦርነት እያወገዙ ነው። ትራምፕ ጦርነቱ ቢከብዳቸውም እና ከጦርነቱ ለመውጣት መውጫ ቀዳዳ እየፈለጉ ቢሆንም አሁንም ግን አውዳሚ ጥቃቶች ኢራን ላይ መሰንዘራቸው ቀጥለዋል። በዚህ መሃል ግን እጅግ አስደንጋጭ መረጃ ከሞሳድ ቢሮ ሾልኮ ወጥቷል። ጉዳዩ በቀጥታ ሰሜን ኮሪያና ኪም ጆንግ ኡን የሚመለከት ነው። ሰሜን ኮሪያ የጦርነቱ ዋና ተዋናይ ሆና ተከስታለች ይለናል ሾልኮ የወጣው የሞሳድ ደህንነት መረጃ። ይህ ጦርነቱ ሊያወሳስብ ይችላል። መረጃዎች እንዳመላከቱትና የአይሁድ ሚዲያዎች እንደዘገቡት በአሜሪካና በአጋሮቹ ከፍተኛ ማዕቀብ የተጣለባት ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤ ፈጥሯል። በቅርቡ የሰሜን ኮሪያ ሚሳኤሎች እንዲሁም ደግሞ የኒኩሌር ቦምቦች ወደ ኢራን መራገፋቸውን የሚገልጽ መረጃ ነው ከሞሳድ ቢሮ ሾልኮ የወጣው። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የባለስቲክ ሚሳኤሎች ቴክኖሎጂዎች፣ የከባድ መሳሪያዎች፣ የስትራቴጂ መረጃዎች እንዲሁም የስለላ መረጃዎች ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቅሶ እስራኤል 24 ኒውስ ዘግቧል። ይህም የሚስጥር ትብብር ኢራን በመካከለኛው ምስራቅ ያላት ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ እየረዳት ነው። ሰሜን ኮሪያ በበኩሏ ከኢራን የምታገኘው የገንዘብና የኤነርጂ ድጋፍ ተጠቅማ ማዕቀብን የምትሰብርበት አዲስ መንገድ እንቀርጻለች። የምዕራባውያን ሀገራት የጣሉት ማዕቀብ የሁለት ሀገራት ወታደራዊ አቅምን ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረግ ለብዙዎቹ ስጋት ሆኗል። ይህ አዲስ ኃይል ሚዛን ከቀጠናው አልፎ መላው ዓለምን ሊያናውጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛል። ይህ ሰሜን ኮሪያና የኢራን ወታደራዊ ጥምረት ታዲያ ዓለምን ወደ ሶስተኛ ጦርነት እንዳያንደረድራት ተፈርቷል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለት ጦር እየገሰገሰ ነው። መካከለኛው ምስራቅን ያዳረሰው ይህ ጦርነት ከቀጠናው ሊያልፍ ይችላል የሚል ስጋት አለ።
ጦርነቱ የጎዳው ኢራን ብቻ ሳይሆን የተባበሩት አረብ ኤምሬት፣ ኢራቅን፣ ባህሬን፣ ኩዌትን፣ ሳውዲ አረቢያን፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክን፣ ጴጥሮስን፣ ሶሪያን፣ ኳታርና ሊባኖስን ነው። እነዚህ ሁሉ የዚህ ጦርነት ገፈት ቀማሽ ናቸው። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት የተስተጋባው ለዚህ ነው። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን ብዙዎቹ ጦርነቱ በአግባቡ ተወጥሮ የሚካሄደው እንደሆነና የጦርነት ተሳትፎዎችን አውቆ እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄደው ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው ዓለም ጦርነት ሲገልጹ በድንገት ተነስቶ ተዋጊዎችም የተቀናቃኝ አቅምን ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄደው ድብድብ ልናየው እንችላለን ሲሉ ጉዳዩን ያስረዳሉ። የኦስትሮ ሃንጋሪ ንጉሥ ፍራንስ ጆሴፍ የወንድም ልጅ መገደሉን በ1914 አንደኛ ዓለም ጦርነት እንዲነሳ አድርጓል። በሳምንት ውስጥ የአውሮፓ ኃይሎች ጦርነቱ ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ፣ ሩሲያ ሰርቢያንን አገዘች። ፈረንሳይ ሰርቢያንን ለማገዝ ሩሲያ ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ይሄ አንደኛው የዓለም ጦርነት የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ ዓለም አቀፍ ታሪክ ፕሮፌሰር ጆል እንደሚሉት የዓለም ጦርነት የሚባለው ሀያላን ሀገራት ያሳተፈ ውጊያ ሲካሄድ ነው ሲሉ ያብራራሉ። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት አውክተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተውበታል ሲሉ ያክላሉ። ብዙዎቹ የኢራን ጦርነት የመካከለኛው ምስራቅ ጦርነት ነው ብሎ የሚጠሩት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪን ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነት ጀምሮታል ብለዋል። ሞስኮ ላይ ምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብሎ ተናግሮ ነበር። ፑቲን ሶስተኛው የዓለም ጦርነት ጀምሮታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራሉ? ማንስ ያስቆመዋል ነው ነበር ያሉት። ሩሲያ አዲስ ዘይቤ ዓለም ላይ መጫን እንደምትፈልግና ይህም የሰዎች ፍቃድ እንደሚጋፋ ያነሳሉ። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰሩ እንደሚናገሩት ኢራንና የሁቲ አማጽያን አጋሮች ጦርነቱን ሊያስፋፉ አይችሉም። ኢራን የሆርሙዝ ሰርጥን በመዝጋት ዓለም አቀፍ ጫና ማሳደር ትሻለች። በርካታ ሀገራት የኤነርጂ አቅርቦትን መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂ ግን ተጎጂ ሆነዋል። የሰሞኑ የአዲስ አበባ የነዳጅና የታክሲ ሰልፍ ለዚህ አብነት የሚጠቀስ ነው። በአንድ ቀጠና የሚነሳ ግጭት በሌላም አካባቢ ግጭት እንደሚቀሰቅስ ፕሮፌሰሩ ያነሳሉ። ምዕራባውያን መዘናጋታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያ በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሪት ግጭት ከቀጠናው ውጪ ሊስፋፋ ይችላል፣ ይህ ሶስተኛው የዓለም ጦርነት ሊወልድ ይችላል ባይ ናቸው። በዚህ ግጭት ውስጥ እድሎች የሚታዩቸው ሀገራት በጦርነቱ ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤ ሀገራት ትብብር ወደ ጦርነቱ ሊገባ ይችላል ሲሉ ይናገራሉ። ቻይናና ሩሲያ ጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ትጠቀልላለች የሚል ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያ በቀጥታ የሚሳተፉ አይሆንም። የአውሮፓ የመካተት እድልም እጅግ በጣም ጠባብ ነው እንደ ሆርሙዝ ሰርጥ ይላሉ። ቻይና ከፕሬዝዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹም ተገዳዳሪ ሀገራት የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ነው።